ሁላችንም በደንብ እንድናየው የምፈልገው ምንድነው ስንት ጣት አለ? አሁን እቺ ጣት ስንት ናት? አንድ ጣት ናት። ስንት መዳፍ አላት? አንድ ነው። አንድ መዳፍ ላይ የተቀመጠች ናት ማለት ነው። ስንት ክፍል አላት? 3። ስንት ጥፍር አላት? አንድ። ጥፍሩ ከየት ብቻ ነው? ስለዚህ አንደኛዋ ላይ ነው ያለችው። እንግዲህ እንድናየው ፈልጌ ነው። ስለዚህ በኖረችበት ዘመን ስንት ናት? 3 ናት። በኖረችበት ዘመን ሶስትነቷ በስንትነት አይጠቀለልም? በአንድነት። አንድነቷ ደግሞ በሶስትነት አይከፈልም። ስለዚህ 3 እንደሆነች አንድ ናት፣ አንድ እንደሆነች 3 ናት። ጥፍር ስለተጨመረባት 4 አይደለችም። በደንብ እንድናየው የፈለኩት ማለት ነው። ለምሳሌ እግዚአብሔር ወልድ ስጋን ተዋህዷል። እግዚአብሔር ወልድ ስጋን ስለተዋሃደ ስጋ ለቃል 2ኛ ለስላሴ 4ኛ አልሆነ። ለቃል ለምሳሌ እዚህኛዋ ላይኛዋ ላይ ስለተቀመጠች ላይኛዋ ክርክር ላይ ወይም ላይኛዋ ክፍል ላይ ስላለች የላይኛዋ ከአንድ ክፍልነቷ ወጣ 2 ክፍል አልሆነችም። ይቺ ጥፍር የተቀመጠችበት በኖረችበት ዘመን ሁሉ ከአንደኛው አጽቅ ላይ ነው። በኖረችበት ዘመን ሁሉ 3 ክፍል አላት። በኖረችበት ዘመን ሁሉ ሶስትነቷ በአንድነት ሳይጠቀለል አንድነቷ በሶስትነት ሳይከፈል ትኖራለች። ስለዚህ እግዚአብሔር ወልድ ሰው ሆነ ስንል ተለወጠ ሳይሆን ስጋን ተዋሃደ አለ። ስጋን በተዋሃደ ጊዜ ስጋ ለስላሴ 4ኛ ለቃል 2ኛ አልሆነም። ለምን ካለ ያንተ ጣት እንኳን በኖረችበት ዘመን 3 ክፍል አላት። በኖረችበት ዘመን አንድ መንበር አለ፣ አንድ መዳፍ አላት። ለስላሴ አንድ ግዛት አላቸው። ለስላሴ አንድ ኃይል አላቸው። ለምሳሌ አሐቲ መንበር ወአሐቲ ስልጣን ወአሐቲ ኃይል ነው የምንለው። አንድ መንበር፣ አንድ ስልጣን፣ አንድ አገዛዝ፣ አንድ ጌትነት፣ አንድ እበይ፣ ይሄ ሁሉ የስላሴ የአንድነታቸው መገለጫ ነው። በኖረችበት ዘመን አንድ መንበር አላት። በኖረችበት ዘመን 3 ክፍል አላት። ስላሴ በአካል 3 ናቸው። በኖረችበት ዘመን ደግሞ ስጋን የተዋሃደ ወልድ ብቻ ነው። ይቺ ጥፍር በኖረችበት ዘመን የምትኖረው ከአንደኛው ክፍል ላይ እንደሆነ ስጋን በተለየ አካሉ የተዋሃደ ሰው የሆነ እግዚአብሔር ወልድ ነው ማለት ነው።